መልስ እንድትሰጠኝ በተስፋ ልጠብቅ ሰላማት ዋበው ከሊቅ እስከ ደቂቅ ማወቅ ስለምሻ ከጨዋ እስከ ልሂቅ በኔ ሞታቸው ተኛ ከምስጢሩ ረቂቅ እንዴት ነው ሰማይ ቤት የመላእክቱ አገር የነኪሩ ዙፋን ሰማያዊ ወንበር የኃያሉ መንበር እንዴት ነው አጻዱ የሱራፌል መንደር አብዩ ማህደር ሰማይ አልገዛም ወይ እሳትና የሉሲፈር እንዴት ነው ገሃነም የነጎድጓዱ ድንግቶናዊ ሰፈር አዳም አደብ ገዝቷል ወይስ ደግሞ ስቷል ሔዋንስ እንዴት ናት ልቦስ ምኞት ትቷል ወይስ እንደ ጥንቱ በምኞት ሸፍቷል ካየልደኩም ወደ የደረሰ የሞት በርን ከፍቶ ቀርቦ ተከሰሰ ወይስ ማረኝ ብሎ ራሱን አደሰ አቤልስ እንዴት ነው ተመቸው ረፍቱ ካሳውስ ምን ሆነው የሞት ትሩፋቱ ምንን አስገኘለት ንጹሕ መስዋዕቱ ወልድ አዳም ሔዋን ሴት ከነልጆቹ አለው ወይ በሰላም ከነልጆቹ መና ወገኖቹ እንዴት ናቸው ታዲያ ነገ ትውልዶቹ ኖህ ባለ መርከቡ ጌታን አመኑ የማይዋናተኛው የጠላይ መምህሩ የአራራቱ አርበኛ በኩር ባለ አድባሩ ሜካኒክ ከዛፊው መልክ ቀመሩ አለ ከነሚያው ከነቁም ነገሩ ካምልጁስ እንዴት በስንባሩ ሴምና ያፌት ሰላም ጤና ናቸው አሁንም ፍቅር ነው ዝክር ቡራዴያቸው እስካሁን ይኖራል እንደ ባረካቸው እንደ መረቃቸው እንደምነው ሄኖክ ያንተው ተፈርተኛ ቀዳሚው ሕዋሳሽ የወናው ክንፈኛ ቀዳሚው ዘርገት መጣቂው ደገኛ ያጸደ ነፍስ ሆነ ወይ በረኛ አብርሃም እንዴት ነው የእስማኤል አስገኘ ይስሐቅ አባት ሰላም ነው ወይ እሱ የያዕቆብና የይሁዳት ተመቹት ደሉት ሆይ በፈረስ ሰማያት መልከ ጼዴቅ ካህን እንዴት ነው ጻድቁ የከነዓን ብሩክ ከሳሌማዊ ሊቁ ባሪኪው ለአብርሃም ገና ነው ወይ ሩቁ ይስሐቅ እንዴት ነው ተምሳሌተ በጉ የተሳበቁ እንደምን ያዕቆብ ባበለ ይሁዳ ለሥራይ ንስፍት ሁሉ ሰላም ነው እንዴት ነው ጥባቡ እንዴት ነው ሄኖሱ የዮር ተጥባቡ ዳዊት በአምላኩ ከላይ ነገሰ የሰሎሞን ጥበብ ጀመረ ቀነሰ እነሆ መጠየቅ ኤልሻዳይ ሲመጣ የቀን ሙላ መለኮታዊ መልስ አዘጋጀክ መላ